ኢትዮጵያ የግብፅ ስጦታ። የሚበሉት ውሃ የሚጠጡት ውሃ አባይ መጋቢ ነው በዛ በበረሃ ትላለች አቀንቃኟ። እኛ ደግሞ የበሉት ኢትዮጵያን የሚጠጡት ኢትዮጵያን ብለን እንንደረደራለን ለቀጣይ ወር የሥራ ነገር ይሆን ዘንድ። የአፍሪካ ከፍተኛ የቀንድ ከብት ሀብት ባለቤት ነን እንላለን ስንጎርር። ግን የምንፎክርባቸው የቀንድ ከብቶቻችን የት አሉ? ወተቱ የት አለ? ስጋው የተበላ ቆዳውስ ተለበሰ? የተሽቀረቀርንበት ተጫምተን ያማርንበት ሽጠን ሀብት ያፈራንበት ሀብታችን መታያ ኢኮኖሚያችን የጠገንበት ከዘርፉ ያፈራ ነው መዋለ ንዋይ የተደረሰ ብለን እንጠይቃለን። የተደረሰ ከብቶቻችንስ የተደረሱ? ቦረናዎች ከብት ያረባሉ፣ ያውም በአንድ ግለሰብ በመቶ የሚቆጠሩ ከብቶች። የሶማሌ አርብቶ አደሮች ውሎና ዳር ከከብቶቻቸው ጋር ነው። ብዙ የቀንድ ከብቶችና ከነጫጭ ፍየሎቻቸው ጋር። የቀይ ባህር ጎረቤቱ አፋር አርብቶ አደር ነው። በሚሊዮኖች ከብቶች ያሉት የጌዶ መልክዓ ምድር የከብቶች በረት ነው ማለት ይቻላል። መካከለኛ የኢትዮጵያ አርሶ አደር ኑሮው እጅግ ሲበዛ ከከብቶቹ ጋር የተጣመረ ነው። ሰሜን ኢትዮጵያ የትግራይ በረሃማና ሸንተረሮች፣ የዋግ ኽምራ ተራሮች ከፍተኛ የሆነ የፍየል አርቢ አርሶ አደሮች የሚኖሩበት አካባቢ ነው። ጎንደር በፎገራ ዝርያ ከብቶች ታዋቂነቱ ያለ ቢሆንም በሌሎች የፍየልና የበግ ምርቱም ቀላል የማይባል ሚና አለው። ከነዚህ የኢትዮጵያ ከብቶች በቅርብ ርቀት ደግሞ በተፈጥሮ ፓርኮችና ሰው ሰራሽ ሐይቆች በኢትዮጵያ መንግስት በጀት ወንዝ ተገድቦ ያለ ሥራ የተቀመጡ ዘመናት የተጣዱ ግን የማይበስሉ ፍሬ የሌላቸው የመሰሉ የመስኖ ግድቦች አሉ። የጋምቤላ የቤንሻንጉል በረሃማ የሳር ምድር ታከው የተሰሩ ዘመናት ሥራ የሌላቸው መስኖ ግድቦች አካባቢያቸውን በግጭት እየታመሰ አምርተው የማይበሉባቸው ተቀማጭ ውሃ ታንከሮች ናቸው። የኢትዮጵያ ፓርኮች ሲበዛ ግር የሚሉ ኧረ እንደውም የመስኖ ውሃ የሚጠጡ ፓርኮች መሆናቸው አግራሞትን ያጭራሉ። እስኪ ምሳሌ እንጥቀስ። የባቢሌ ዞኖች መጠለያ፣ የአዋሽ ብሔራዊ ፓርክ፣ የቃፍታ ሽራሮ ብሔራዊ ፓርክ፣ የአልጣሽ ብሔራዊ ፓርክ፣ የጋምቤላ ብሔራዊ ፓርክ ዛሬም ስራቸው ፓርክ የዱር እንስሳት መጠለያ ሆነው ያገለግላሉ። የኦሞ ብሔራዊ ፓርክንም ሳንረሳ ማለት ነው። የጣና በለስ የመስኖ ግድብ ስራው ግን ምንድን ነው? የጋምቤላ አዊሮ ግድብስ ለምን ጉዳይ ተሰራ? የፓርኮቹን እንስሳት ማጠጣት ወይስ ሌላ ስራ አላቸው? ከግምት በላይ የሆኑ ጥሬ ጉዳዮችን እያነሳን ወደ ነገረ ስራችን እንመለስ። ወደ ቀንድ ከብቶቻችን ፍለጋ። ጎረቤት ሀገሮቻችን ሲበዛ ስጋ አምራች፣ የቀንድ ከብት ላኪ ከፍተኛ የሆነ የውጭ ምንዛሪ ያገኛሉ። የት ቦታ አርብተውት የሚል አይጠፋም። ግና እነሱ መልስ አላቸው። ጅቡቲ የባህር ዳርቻዎቿን ከማከራየትና ከኢትዮጵያ የወደብ ኪራይ ቀጥላ የውጭ ምንዛሪዋን የቀንድ ከብት በመሸጥ ታገኛለች። ሶማሌላንድም የቀንድ ከብት የህልውናዋ መሠረት መሆኑን በራሷ አፍ የምትናገረው የምትኮራበት ሥራዋ መሆኑን ነው። ሶማሊያ የተከፋፈሉ ግዛቶቿ የልብ ልብ የሚሰጣቸው በቀንድ ከብት ሽያጭ የሚያገኙት ሀብት ስለ አሳበጣቸው ነው ብላ አበጋዞቿን ደጋግማ የምትኮንንበት ተግባር ነው። ኤርትራ እጅግ ውስን ከሆነው የወርቅ ምርቷ ቀጥሎ ከዜጎቿ ከምታገኘው ሪሚታንስ በመመለስ የቀንድ ከብት ገበያዋ ዛሬም በአትኩሮት የምትከውነው ጸጋዋ መሆኑን ካበሰረች ውላ አድራለች። ግን የኛስ ነገር? ከሞኝ ደጅ ይቆረጣል ሞፈር የሚሉት ብሂል የደረሰበት የመሰለው የኢትዮጵያን ጉዳይ በተለይም ጸጋዎቿን ያለመለየት፣ በእነርሱም ላይ ያለመስራት ከቀደመ ነገር ዋጋ የማንሰጠው ተደርጎ እንዲነገር የተደረገ የነውረኝነት አለፍ ሲልም ስድብ እየመሰለ እየተነገረ ለዘመናት ዙረን ያላየነው መሆኑን አንዳንድ ጥናቶች አረጋግጠዋል። ከብቶቹና ፓርኮቹ የመስኖ ግድቦቹን ግን ምን አገናኛቸው ብለን ሰልሰን እናሰራስላቸው። ከፍተኛ የከብቶች ቁጥር ባላቸው የኢትዮጵያ ክፍል ፓርኮቹ ለምን ተኮለኮሉ? ግድቦችስ ለምን ተሰሩ? ለምን ለታለመላቸው ዓላማስ ለምን ግድቦቹ አልዋሉም ብለው ለሚጠይቁ የዋሆች ፓርኮቹም ስራ አላቸው፣ የመስኖ ግድቦቹም ስራቸውን እየሰሩ የታቀደላቸውን ዓላማ እያሳኩ ነው ብለን እንሞግታለን እኮ። እንዴት? የእነዚህ ስረ ነገር ዋናው እጅግ የተደራጁ በከፍተኛ ሀብት እውቀት የመንግስት መዋቅር የሚመራ ህገወጥ የከብቶች ግብይት መኖሩን ጥናቶች ያረጋግጣሉ። ህገወጥ የከብቶች ፍልሰት በእንዴትና እንዴት ይከወናል?
ከትግራይ ከዋግና ከሰሜን ወሎ የሚነሱ ህገወጥ የከብት ነጋዴዎች መስመር አሁን ወልቃይት አካባቢ ያለውን የጣፍታ ሽራሮ ፓርክን እንደ ዋና የመስኖ አቅርቦትና የውሃ ችግር ሳይኖር ከብቶቹን በመንዳት በኤርትራ እና በኢትዮጵያ ድንበር በመሻገር ዋና መዳረሻቸውን የሱዳኗን የድንበር ከተማ ከሰላ በማድረግ የሚካሄድ ሲሆን በሁለተኛው የንግድ መስመር የጎንደር ዙሪያና የጎጃምን የቤኒሻንጉልን የህገወጥ የከብት ንግድ መተማ ከተማን ማዕከል ያደረገ ሲሆን በዚህም የጣና በለስ የመስኖ ግድብና ያልጣሽ ፓርክ ጉስና ስንቅ በመሆን የህገወጡን ግብይት የደም ስር በመሆን ያገለግላሉ። ከመተማ ወደ ከሰላ የሚደረገውን የከብቶች ፍልሰት የበኩሉ ምናልባትም የተቋቋመለትን ዓላማ ፓርኮቹና የመስኖ ግድቦቹ ያከናውናሉ ማለት ነው። ሌላው ህገወጥ የንግድ መስመር በመካከለኛው ኢትዮጵያ ያለው በተለይም በሸዋና በአፋር የሚደረገውን የከብቶች ህገወጥ ግብይት የአዋሽ ብሔራዊ ፓርክ በዋናነት የመኖ አቅርቦቱን የሚፈጥር ሲሆን የውሃ አቅርቦቱን ደግሞ ሀገረኛው አዋሽ ወንዝ አይዞን ይላል። ከዚህ የሚነሱት ከብቶች ዋና መዳረሻ ከፍተኛ የቀንድ ከብት ላኪዋ ጅቡቲ ይደርሳል። በሌላ በኩል የሶማሊያ ክልልና የቦረና እንዲሁም የጌዶ ከብቶች በዋነኛነት በሶማሌላንድ በርበራ ለመሄድ መስመራቸውን የሚይዙ ሲሆን ሶማሌላንድ ደግሞ የራሷ ከብቶች ጋር ተመሳስለውባት ከቀንድ ከብት አምራችነቴ ይመዝገብልኝ ብላለች። በከፊል ኦሮሚያና የሶማሌ ክልል የህገወጥ የከብቶች ግብይት የሚፈጸመው በዋናዋ ሶማሌ ሞቃዲሾ በፑንትላንድ የንግድ መስመሮች ሲሆን በኪስማዩ በቦሳሶ ተቀባይነት ነው። በቢሊዮን ዶላሮች የሚዘረፍበት ይህ ህገወጥ ግብይት እጅግ የተቀናጀ እንደሆነ የሚነገረው በእነዚህ የንግድ መስመሮች እጅግ በፈጠነ ሁኔታ ከብቶቹ እንዲደርሱ የሚደረግ ሲሆን ለእነርሱ ተብለው በተዘጋጁ ትልልቅ መርከቦች ተጭነው እጅግ ዘመናዊ በተባሉ አባይን ወንዝ ተኮልኩለው በተሰሩ በካይሮ አቅራቢያ በሚገኙ ቄራዎች ይገባሉ። ጤንነታቸው ተመርምሮ ጉዳያቸው አልቆ በትኩሱ ለአረብ ሀገራት ገበያዎች ከብቶቹ የመጡበት ሳይሆን የተበለቱበት ሀገር ተለጥፎላቸው በጧት በየሱፐር ማርኬቱ በግብፅ የተመረቱ በሚል በደማቁ ተጽፎባቸው ይቀርባሉ። የኢትዮጵያ ህጋዊ ከብት ላኪዎች የሚገጥማቸው ደግሞ በባቡርና በመኪና ተጭነው ጅቡቲ ሲደርሱ የከብቶቹን ህጋዊነት ለማጣራት ኳራንቲን እንዲገቡና እጅግ የተንዛዛ ፕሮክራሲ በመፍጠር ከብቶቹን እንዲሟሙ በማድረግ ህጋዊ ነጋዴው ከገበያ እንዲወጣ በማድረግ ኢትዮጵያን ከከብቶቿ የበይ ተመልካች እንድትሆን በተደራጀ መልኩ ይሰራል ይባላል። ነጋዴዎቹም ተስፋ ቆርጠው ከዘርፉ መውጣት አሊያ የህገወጥ ንግዱን መቀላቀል ምርጫቸው ይሆናል። ይህ ዘርፍ ማመን ከምንችለው በላይ ህገወጥነት ያለበት፣ ከደርዘን ሀገሮች በላይ በስራ የሚሳተፉበት፣ ከጦርነትም በላይ ጦርነት የሆነ የማይነገር የማይነካ የሀገር ህልውናን እስከ መፈታተን የሚያደርስ መሆኑን ብዙዎች ይናገራሉ። ግን መላው ምንድን ነው? የኢትዮጵያ መንግስት የባህር በር የህልውና ጉዳይ ነው በሚል ተደጋጋሚ መግለጫዎች ያወጣ ሲሆን በእኛ እይታ ይህ የቀንድ ከብቶች ንግድ ተጨባጭ የሆነ የህልውና አደጋ ነው እንላለን። በመሆኑም ያለ ስራ የተገደቡ የመስኖ ፕሮጀክቶች ወደ ስራ ማስገባት፣ የሌለውን እንስሳት የሚጠብቁ ፓርኮችን ህልውናቸውን በማክሰም ዘርፉ ነፃ እስካልወጣ ድረስ ኢትዮጵያ በእጅጉ መጎዳቷ የማይቀር፣ ጠላቶቻችንን በእኛ ውሃና የስጋ ንግድ እያጎለበትን ጉርስም ልብስም ሆነናቸው እኛኑ መልሰው እየወጉ የሰላማችን አፍራሽ መሆናቸው አይቀርም እንላለን። የዛሬውን አበቃን። መልካም ብሩህ ቀን። እናመሰግናለን። ላይክ፣ ሼር፣ ሰብስክራይብ አድርጉ። ከዋይቢ ወሬ